በመጀመሪያ ቪዲዮ ላይ እንደነገርኳችሁ ፍራክሽን እና ራሽናል ነምበር ልዩነታቸውን እነግራችኋለሁኝ ብዬ ነበር፣ አስጠናችኋለሁኝ ብዬ ነበር። እንግዲህ እዚህ ጋር እንደምታዩት ዲፊኒሽን ኦፍ ራሽናል እንደ ፍራክሽን ነምበር ይላል። የፍራክሽን እና የራሽናል ነምበር ልዩነቱ ምንድነው የሚለውን በዚህ ቪዲዮ እናያለን ማለት ነው። ፍራክሽን ኢዝ ኤኒ ነምበር ኦፍ the form a over b where both a and b are whole number ይላል። ፍራክሽን የምንለው የምጻፈው in the form of a over b ነው የምጻፈው። ኤም ከላይ ያለችዋ ኤም እዚህ ጋር የምትታየው ኤም ቢም ምንድነው የሚሆኑት ማለት ነው? ሆል ነምበር ነው የሚሆኑት ማለት ነው። ሆል ነምበር ምን እንደሆነ በዛኛው ቪዲዮዬ ከዚህ በፊት በለቀቁት ቪዲዮዬ እሱን ሪፈር ማድረግ ትችላላችሁ። ሆል ነምበር ከዜሮ የሚጀምር እስከ ፖዚቲቭ ኢንፊኒቲ የሚሄድ ማለት ነው። ከዜሮ ነው የሚጀምረው። ከዜሮ ጀምሮ 1 2 3 እና ኢቲሲ እስከ ፖዚቲቭ ኢንፊኒቲ ብዬ እዛኛው ከዚህ በፊት በለቀቁት ቪዲዮ ላይ ነግሬያችኋለሁ ማለት ነው። ፍራክሽን ማለት በፎርም ኦፍ ኤ ኦቨር ቢ የሚጻፍ ኤም ቢም ይሄ ኒውሚኔተርም ዲኖሚኔተርም ከላይ ያለውም ከስር ያለውም ሆል ነምበር የሆነ ማለት ነው። ሆል ነምበር ማለት ከዜሮ የሚጀምር እስከ ፖዚቲቭ ኢንፊኒቲቭ የሚሄድ ማለት ነው። ኤም እዚህ ጋር እንደነገርኳችሁ እንደጻፍኩላችሁ ኤም ቢም ምንድነው ሆል ነምበር ነው የሚሆነው ማለት ነው። ስለዚህ ፍራክሽን የምንለው እሱ ነው። ቢ ግን እንደነገርኳችሁ ከዚህ በፊት ቢ ዜሮ መሆን አይችልም። ቢ ኢዝ ዲፍረንት ፍሮም ዜሮ ማለት ነው። ቢ ዜሮ መሆን አይችልም። ምክንያቱም ዲኖሚኔተር በየትኛውም እንትን ላይ የክፍል ደረጃ ላይ ዜሮ መሆን አይችልም፣ ህግ ነው ማለት ነው። በቃ ቢ ከስር ያለችዋ ዜሮ መሆን አትችልም። ማንኛውም ቁጥር ለዜሮ መካፈል አይችልም ማለት ነው። እዚህ ጋር ምሳሌ አለ። ፎር ኤግዛምፕል 12ም ሆል ነምበር ነው፣ 23ም ሆል ነምበር ነው። 12 ኦቨር 23 ማለት ነው። እዚህ ጋም 10 ኦቨር 32 10ም ሆል ነምበር ነው፣ 32ም ሆል ነምበር ነው ማለት ነው። እዚህ ጋር 12 ኦቨር 10 12ም ሆል ነምበር ነው፣ 10ም ሆል ነምበር ነው። ምክንያቱም በዜሮ እና በፖዚቲቭ ኢንፊኒቲ መካከል ይገኛሉ ማለት ነው። 4 ኦቨር 21 ሆል ነምበር ነው፣